ሁላችሁንም ሰላም ብያችኋለሁ። በሉ ዛሬ እንዴት አድርገን ዩቲዩብ ቻናል እንደምንከፍት እንዴት አድርገን ከመጀመሪያው ክሬት እንደምናደርግ አሳያችኋለሁ። እናም በዚህ አሁን በማሳያችሁ መልኩ ዩቲዩብ ቻናል ተከፍታላችሁ። ስፔስ ባይ ስፔስ ነው ማሳያችሁ። ያልገባችሁን ነገር መጠየቅ ኮሜንት ላይ መጻፍ ትችላላችሁ። እሺ እንዴት አድርገን ክሬት እንደምናደርግ እንዴት አድርገን እንደምንከፍት አሳያችኋለሁኝ። እና አሁን ወደ ጉግል እንሄዳለን። ዩቲዩብ ቻናል ክሬት ለማድረግ የመጀመሪያ ስራችን ምንድነው? እዚህ ውስጥ እንገባለን። እዚህ ላይ እንገባና ይሄንን ጉግል የሚለውን በስነ ስርዓቱ ታያችሁት ይገባል። ጉግል የሚለውን ትነካላችሁ። ከዛ ትነኩት ወይም በዚህኛው ላሳያችሁ። አያችሁት? እቺን ጉግል የምትለውን ኦኬ፣ ሶሪ ጉግል አይደለም ሲቲንግ የሚለውን ሲቲንግ የስልካችሁ ሲቲንግ ይሄ የስልካችሁ ሲቲንግ አያችኋት? እቺ ሲቲንጓን ትነካላችሁ። እቺን ትነካላችሁ። እቺን አያችኋት አይደለ? እቺን ትነካላችሁ። ከዛ ትነኩና ትገቡና እዚህ ጋር እዚህ ላይ የሚስጥር እንትን ስላለው ላይ ያስገባችሁ ይችላል። ምን ታደርጋላችሁ መሰላችሁ? እዚች ጋር ጉግል የሚለውን ትነካላችሁ። ጉግል የሚለውን ስትነኩ እንደዚህ ያመጣላችኋል። አሁን በፊት የከፈታችሁበት ጉግል አካውንት ይመጣል። እሱን ትተውና እዚህ እንደዚህ ታደርጉና ተከፍታላችሁ። ከዛ ጉግል ሜጃና ዘር አካውንት አዲስ አካውንት ለመክፈት ስለሆነ እንደዚህ ትነካላችሁ። ከዛ እንደዚህ ስተምሽከረከር ተጠብቁትና ምን ታደርጋላችሁ? እዚች ጋር ቀስቷን ትነካላችሁ። አዲስ አካውንት ለመክፈት ነው። እዚች ጋር ወዲ ላይ ታንሸራቱቱና እዚህ ጋር እኔ ጉግል አካውንት አለኝ፣ የራሱ የሆነ ስም ያለው አለኝ። እሱን ትተውና እዚህ ጋር አዲስ አካውንት ነው የምከፍተው። አናዘር አካውንት የሚል አለ። እዚህ ጋር የስልኬን የራሴን ፓስወርድ አስገባለሁ። ኦኬ፣ እዚህ ጋር ቆይ በኋላ ሸፍነዋለሁ፣ ምክንያቱም እንዲታይ ስለማልፈልግ። የስልካችን ፓስወርድ ስናስገባ ነው እንትን የሚለን። ኦኬ፣ ከፈተልን። ከዛ በእንደዚህ መልኩ ቆየ ተሽከረከረ ነው እንገባለን። ከዛ እዚህ ጋር አድ ኮሬክት አካውንት የሚለውን እንጫናለን። እዚች ጋር ማለት ነው። የታለ እሱ ጋር መሰላችሁ? ወይ እዚች ጋር እቺ ነው የምትነኩት። እቺን ትነካላችሁ። ከዛ እዚች ጋር ደግሞ እቺ ነው የምትነኩት። ጽሁፉ እንዳትሳሳቱ፣ እቺ ነው የምትነኩት። ከዛ እቺን ስትነኳት እንደዚህ ያመጣላችኋል። ኮሬክት አካውንት እዚህ ጋር እንደዚህ ትጥፋላችሁ። እኔ ለምሳሌ አዲስ አካውንት ልከፍት ነው። በአማርኛ ነው የምጥፈው። ወይ እየሰራ ነው። ለምሳሌ የእናቱ አርጉና እዚህ ጋር ደግሞ እዚህ ጋር ወርድና ልጅ ልበል። ልጅ አሁንም ደርገምበት። ከዛ ስም ነው እዚህ ጋር ከላይ ፈርስት ኔም። ከዛ እዚህ ጋር ደግሞ እንዳትሳሳቱ ቀን ነው የምትጥፉት። ቀን ተጠፋላችሁ። እዚህ ጋር ቀን አንድ ልበለው። እዚህ ጋር የተወለድንበት ወር ታነሳሳት እናስገባል። እኔ መስከረም ነው የምለው። እዚህ ጋር የተወለዳችሁበት ዓመተ ምህረት 99። እሺ ከዛ 3 ከዛ እዚህ ጋር የራሴ እንደ ፈለጋችሁ። እዚህ ጋር ሴት ስለሆናችሁ ሴት፣ ወንድ ተሆናችሁ ወንድ ነው የምትሉት። ከዛ እንደዚህ ታደርጉና እዚች ጋር ትመጡና እዚች ጋር ክሬት ትላላችሁ። እዚች ጋር ክሬት ትላላችሁ። ክሬት ታላችሁ በኋላ
ኦኬ እዚህ ጋር ትመርጣላችሁ። እዚህ ጋር ምን ትላላችሁ መሰለ? አሁን ለምሳሌ እኔ የእናቱ ልጅ ጂሜል ኮም የሚል አለ። እዚህ ጋር ደግሞ ልጅ የእናቱ ጂሜል ኮም የሚል አለ። እዚህ ጋር ደግሞ ምን ይላል? ክሬት ዩር አዎን ጌም አድሬስ የሚል አለ። ይህንን ትተውና የመጀመሪያውን ተፈለጋችሁ ታልፈልጋችሁ ይሄንን እኔ የምፈልገው የመጀመሪያውን የእናቱ ልጅ ጂሜል ኮም የሚለውን እነካለሁ። ራይት ነው የምታደርጉበት። እዚች ጋር ራይት ታደርጋላችሁ። ከዛ እዚህ ጋር ትወርዱና ድጋሜ ኔክስት ትሉታላችሁ። ኔክስት ትሉታላችሁ። ከዛ እዚህ ጋር የራሳችሁ የሆነ ሚስጥር ኮድ ታስገባላችሁ። ፓስወርድ የማይረሳ በመጀመሪያ ፊደል ታደርጋላችሁ። እኔ ለምሳሌ ቀላል ነገር ላስገባ። ለምሳሌ እኔ ስሜን ነው የማደርገው፣ ምክንያቱም ስሜን መጣፍ በጣም ደስ ይለኛል። 8 ነው መሆን ያለበት። ዲጂታል እና ቁጥር ነው መደባለቅ ያለበት። ዲጂታል ከዛ ደግሞ ቁጥር። እንደዛ ካልሆነ አይሆንላችሁም ማለት ነው። ስለማይሆንላችሁ ዲጂታል እና ቁጥር መሆን አለበት። ገብቷችኋል አይደለ? ከዛ እዚህ ጋር ትመጡና ኔክስት ትሉታላችሁ። እዚህ ጋር ኔክስት ታላችሁ በኋላ እንደዚህ ብልመጣላችሁ የእናቱ ልጅ የሚለው ኢሜል አካውንት ተከፈተ። ስልክ ቁጥር አልጠየቀንም። ስልክ ቁጥር እንዴት እንደምታስገቡ ደግሞ በኋላ አሳያችኋለሁ። አሁን በመጀመሪያ ደረጃ ይህንን እንደ ክሬት እንደምናደርግ በእርጋታ እናያለን። እዚህ ጋር ኔክስት የሚለውን ትጫናላችሁ። ኔክስት ትሩታላችሁ። ከዛ እዚህ ጋር ምን ይመጣል መሰላችሁ? ይህንን ቻናሉን ለምን እንዴት እንደከፈታችሁት ማንበብ የምትፈልጉትን ነገር እኔ እንግሊዘኛ ብዙም ስለማልችል ከዚያ የምትችሉት ሆነ ወይም በጉግል ይህንን ፎቶ አንስታችሁ የማታውቁት ሆነ ወደ አማርኛ ቀየራችሁ ክሬት ታደርጉና ማወቅ ማንበብ ትችላላችሁ። ይሄ ስለ ጉግል ያለውን ነገር ለማረዳት ተፈለጋችሁ ይሄው ይሄንን ሁሉ ማንበብ ትችላላችሁ። ያለዛ ደግሞ ባጭሩ ማለት ትችላላችሁ። ኦኬ ይቅርታ ስልክ ገብቶብኝ አስመለሰኝ።